የወላይታ ሶዶ ዩኒቨርሲቲ የስፖርት ዲፓርትመንት ከ9 ከ12 እና ከ15 ዓመት በታች የታዳጊዎችን የእግር ኳስ ስልጠና እንደሚሰጥ እናውቃለን። የወላይታ ሶዶ ዩኒቨርሲቲ ስፖርት ዲፓርትመንት ከ6 በላይ በስሩ የሚገኙ አሰልጣኞች እንዲሁ ፊዚዮቴራፒስቶችና የስነ ልቦና ባለሙያዎችን አዋቅሮ በታዳጊዎች የእግር ኳስ ስልጠና መስጠት ከጀመረ 6 ወራት ተሻግሯል። የኢትዮጵያ እግር ኳስን ለማሳደግ መፍትሄ ነው ከሚባሉ ዋነኛ ጉዳዮች መካከል አንደኛው በታዳጊዎች መስራት ላይ እንደሚያስፈልግ ይታወቃል። ይህንንም መነሻ በማድረግ የወላይታ ሶዶ ዩኒቨርሲቲ ከፍተኛ ትኩረት ሰጥቶ የታዳጊ ወጣቶችን የእግር ኳስ ስልጠና እየሰጠ ይገኛል። ይህንንም ደግሞ በስፋትና በብዛት ለማስቀጠል የሁሉንም ባለድርሻ አካላትን ርብርብ የሚጠይቅ እንደሆነ ይታወቃል። እኛም በርቱ ብለናል። በነገራችን ላይ ይህ የታዳጊዎች የእግር ኳስ ስልጠና በራሱ ፕሮግራም ወጥቶለት መደበኛ ፕሮግራም ተይዞለት ከ9 ከ12 እና ከ15 ዓመት በታች ታዳጊዎች አሁን እየሰለጠኑ ይገኛሉ። በአሁን ሰዓትም ከ150 በላይ ህፃናት በዚህ በወላይታ ሶዶ ዩኒቨርሲቲ ቅጥር ግቢ ውስጥ በባለሙያዎች ሳይንሳዊ ስልጠና እያገኙ ይገኛሉ። ስልጠና ሂደቱ በጣም በጥሩ ሁኔታ እየሄደ ነው። በጋ ላይ ጥር አካባቢ የተጀመረው ፕሮጀክት ክረምትም ሳይቋረጥ ያው በጥሩ ሁኔታ እየሄደ ነው። የእድሜ እርከናቸው በስንት ናቸው? ብዛታቸውስ ምን ያህል ነው? እድሜ እርከን ፕሮጀክቱ 3 ካታጎሪ ነው ያለው። የመጀመሪያው 6 ዓመት እስከ 9 ዓመት ያሉት ናቸው። በቁጥር 60 የሚጠጉ ናቸው። ሁለተኛ ካታጎሪ ደግሞ ከ9 ዓመት እስከ 12 ዓመት ያሉ ናቸው። እነሱም በቁጥር ወደ 60 አካባቢ ናቸው። ከ15 ዓመት በታች በቁጥር ወደ 40 አካባቢ ናቸው። ላለፉት 6 ወራት ይህ ስልጠና በእናንተ መሪነት እየተሰጠ ይገኛል እና አጠቃላይ ያለው ፕሮግረስ ምን ይመስላል? ፕሮግሬሱ ይሄ ስልጠና በዋናነት ትኩረት የሚያደርገው በስፖርት ብቻ ሳይሆን በባህሪ በትምህርት እና በተለያዩ ነገሮች ላይ ነው ትኩረት የሚያደርገው። በእነዚህ በባህሪም ብዙ ለውጥ ያመጡ ልጆች አሉ። ይሄንን ደግሞ ከቤተሰብ ፊድባክ ወስናል። በትምህርትም ደግሞ በጣም የተሻለ ውጤት ያመጡ ነው። ይሄንም ደግሞ ከቤተሰብ ፊድባክ ወስናል። እነዚህ ልጆች ከስልጠና ሄዶ ለቤተሰብ እንዲታዘዙ መልእክት እናስተላልፋለን። በዛው መልክ ጥሩ ለቤተሰብ ከመታዘዝ አኳያ በጣም ለውጥ አምጥቷል ልጆች። ስለዚህ እስካሁን ያለው ሂደት በጣም ጥሩ ነው። ቀሪው ነገር ካለ ከቤተሰብ ፊድባክ እየወሰድን በዛ ነገር እንዲያሻሽሉ ትኩረት አድርገን እንሰራለን። እንደውም መለያ ተደርጎ ነው የኳስ ስኪል የኳስ ክህሎት ያላቸው ልጆች መለያ ተደርጎ ነው እየሰሩ የሚገኙት። በአጠቃላይ ደግሞ እስካሁን ድረስ እያመጡ ያሉት ፕሮግረስ ምን ይመስላል? ልጆቹ በስኪል ደረጃ ጥሩ ነው። እነዚህ እንግዲህ ህፃን ስለሆኑ በዋናነት ኢንትረስት ቤዝ ነው፣ በፍላጎት ነው የምናስገባቸው። ምክንያቱም በስኪል ቤዝ በዚህ እድሜ ማድረግ አይቻልም፣ በሳይንስም አይፈቀድም። ምክንያቱም ስለምናበቃቸው ማለት ነው። ስለዚህ አሁን እዚህ ፕሮጀክት ላይ የታቀፉ ልጆች በስኪልም በጣም ተለውጧል፣ የተሻለ ውጤት እያመጡ ነው። ነገ ብሔራዊ ቡድንም ከዚህም አልፎ ለሀገር አቀፍ ደረጃ ሊወዳደር የሚችሉ ልጆች ከዚህ ፕሮጀክት ይወጣል ብለን ተስፋ እናደርጋለን። በአጠቃላይ ይህ በጣም ግዙፍ ፕሮጀክት ነው እና ለዩኒቨርሲቲው ማኔጅመንት ወይም ደግሞ ለዩኒቨርሲቲ አካላት እንዲሁ ለባለድርሻ አካላት ወላጆችን ጨምሮ ለሚመለከታቸው ሁሉ ማስተላለፍ የምትፈልገው ነገር ካለ ድሉን ልስጥ። እሺ፣ አመሰግናለሁ። ይሄ ፕሮጀክት እንግዲህ በዋናነት እዚህ ወላይታ ሶዶ ዩኒቨርሲቲ እየተሞከረ ያለ ፕሮጀክት ነው። በሀገር አቀፍ ደረጃ እንደዚህ አይነት ከ6 ዓመት ጀምሮ ስፖርታዊ ስልጠና በዋናነት በእግር ኳስ ላይ አልተሞከረም። ስለዚህ አሁን ወላይታ ሶዶ ዩኒቨርሲቲ ላይ እየተሞከረ ነው። በሀገር አቀፍ ደረጃ የመጀመሪያው ነው ማለት ይቻላል። ስለዚህ እኔ ማስተላልፈው መልእክት ዩኒቨርሲቲውም ቢሆን ሌላ የሚመለከተው አካልም ግል ባለሀብትም ሊሆን ይችላል፣ ይሄ ፕሮጀክት እንዳይቋረጥ ክትትልና የሚቻልበትን ድጋፍ እንዲያደርጉ ጥሪ አስተላልፋለሁ። አመሰግናለሁ። እሺ፣ እኔም አመሰግናለሁ።